ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት አትመረመርም አትመረመርም እጅግ ጥልቅ ናት አትመረመርም አትመረመርም እጅግ ጥልቅ ናት ማለት የወይራ ዛፍ በብዛት የሚበቅልበት ተራራ ሲሆን በዚህ ተራራ ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የህልፈት ዓለምን ምስጢር የገለጠበት ቦታ ነው። ታሪኩም በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ይገኛል። በተለይ ከመቅደሱ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ፀሐይ ሲያንጸባርቅበት ግንቡ ሲያበራ አይተው በእውነት ቤተ መቅደስ እንዴት ይፈርሳል ትላለ ባሉት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ የቤተ መቅደሱን መፍረስ ነግሯቸዋል። ይኸውም ያለው አልቀረም። በ70 ዓመተ ምህረት ጥጦስ የሚባለው የሮም ጄኔራል ኢየሩሳሌም ዘምቶ ቤተ መቅደሱን አፍርሶ ጌታችን የተናገረው ነገር ተፈጻሚ ሆኗል። በተለይ በዚህም 100,000 እስራኤላውያን ወይም አይሁዶች ሲሸጡ ከ1 ሚሊዮን በላይ ደማቸው ፈሷል። ቤተ መቅደሳቸውም ተቃጥሏል። እስከ 19 ክፍለ ዘመናት ያህል ኢየሩሳሌም ወይም እስራኤል ከካርታ ወጣለች። እስከ 1947 ድረስ ማለት ነው። ከዚህ በኋላ ነበርና ለብቻው ተቀምጠው ሳሉ ደቀ መዛሙርቱ ቀርበው ንገረን መቼ ይሆናል የመምጣትህና የዓለም መጨረሻ ምልክቱስ ምንድነው ብለው ጠይቀውታል። አንደኛ የጠየቁት የቤተ መቅደሱን መፍረስ መቼ እንደሚሆን፣ ሁለተኛ ደግሞ ከመምጣቱ በፊት ወይም ዳግም ምጽአቱ ከመምጣቱ በፊት በዓለም ላይ ስለሚከናወኑት ምልክቶች ክብር ይግባውና ጌታችንን ጠይቀውታል። እሱም ወደ 11 የሚሆኑ ምልክቶችን ነው ለደቀ መዛሙርቱ የነገራቸው። የመጀመሪያው ማንንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉና ይላል። ይሄ መጀመሪያው ምልክት ነው። ብዙዎችን የሚያስታሉ ብሏል። በእውነት ይህም ያለው አልቀረም። በየዘመናቱ እኔ ክርስቶስ ነኝ የሚሉ ሰዎች ተነስተው እንደነበሩ የታሪክ ድርሳናት ያስረዳሉ። በ2012 ዓመተ ምህረት ላይ በተጠናው ጥናት በአሜሪካ እንኳን ብቻ ወደ 132 የሚሆኑ በየመንደሩ እየተነሱ እኔ ክርስቶስ ነኝ ባይ ተነስተው ወደ 4.5 ሚሊዮን የሚሆኑ ሰዎችን አስከትለዋል። በጊዜውም እየጠፉ ይሄዳሉ። ነገር ግን ይሄ ያለው እንዳልቀረ የሚያሳይ ምልክት ነው።
በኢትዮጵያ እንኳን በአጼ ሰርጸ ድንግል ዘመን አንድ ሰው ተነስቶ እኔ ክርስቶስ ነኝ ብሎ ወደ 120 ሰዎችን አስከትሎ ኋላ በስቅላት እንደተቀጣ ብፁዕ አቡነ ጎርጎርዮስ በጻፉት መጽሐፋቸው ላይ እናያለንና የመጀመሪያው ምልክት ያው ብዙዎች እኔ ክርስቶስ ነኝ እያሉ መምጣታቸውንና ብዙዎችን ማሳታቸው ነው። ሁለተኛው ጦርነትና የጦርነት ዜና ነው የነገራቸው። የዓለምን ሚዲያ የዓለምን የዜና አውታር የጦርነት ዜና ብቻ እንደሚያቀርብና የጦርነት ወሬ እንደሚሰማ ተናግሯል። በእውነት ዓለም ከተፈጠረ ጀምሮ ጦርነት አልተቋረጠም። እንግዲህ አንደኛ ዓለም ጦርነት አልፏል፣ ሁለተኛ ዓለም ጦርነት አልፏል፣ ቀዝቃዛው ጦርነት አልፏል፣ የብዙ የሀገራት ጦርነቶች አሉ። ነገር ግን ኢየሱስ ክርስቶስ ያለው በዚህ ዘመን በህልፈተ ዓለም የሚሆነው የጦርነቱ ነገር ከበድ የሚል መሆኑን እናውቃለን ከታሪክ። ምክንያቱም አሁን ዓለም ተራቆ የአቶሚክ ቦምቦችን ኒውክሌርን እየሰራ ጦርነቱ ራሱ ኮምፒውተራይዝድ እስከመሆን ደርሷል በአሁን ዘመንና የዓለምን ዜና አውታር በአጠቃላይ ስለ ጦር ወሬ እንደሚሰማ ምልክት ተናግሯል። ሶስተኛው ህዝብ ላይ መንግስት በመንግስት ላይ እንደሚነሳ አንዱ መንግስት ለማጥቃት እንደሚነሳሳና በአጠቃላይ ከጦርነት ጋራ የተያያዘ መሆኑን ነገራቸው። ነገር ግን ገና ነው ይህ የህልፈተ ዓለም ምልክት እንዳይደለ መደንገጥ እንደማይገባ ምልክቱን አስረድቷቸዋል። በአራተኛ ደረጃ የተፈጥሯዊ ምልክት ነው የሰጣቸው። ከሀገር ጦርነት ደግሞ የሚያመጣው ምን አለ? ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል ብሎ በረሃብ ብዙዎች እንደሚጠቁ፣ ቸነፈር ብዙ በሽታዎች እንደሚመጡና የምድር መንቀጥቀጥ እንደሚመጣ ነው የነገራቸው። ይሄውም በራእይ 6:8 ላይ ተጽፏል። ብዙ የመቅሰፍት ጽዋ ምድር ላይ እንደሚፈስና በዚህ ምክንያት ብዙ ሰዎች እንደሚያልቁ በረሃብ፣ በቸነፈር፣ በምድር መናወጥ ምክንያት ነው። እንደውም በምድር መናወጥ በርካታ ሺዎች አልቀዋል፣ ሚሊዮኖች አልቀዋል። ይሄ ግን ጥፎ ነው የሚመጣ ከባድ የሚሆን እንደሆነ በዮሐንስ ራእይ በተለይ ምዕራፍ 6 ላይ ተነገረ። ይህ ሁሉ ግን የምጣር መጀመሪያ ነው በማለት ነው የጠቀሰው። ገና መከራው ገና መሆኑን ያሳያል ማለት ነው። ከዚህ በኋላ አምስተኛው መሐከል ላይ ያለ ምልክት ነው። ይህም በኔ ስም በሁሉ በአሕዛብ ዘንድ የተጠላችሁ ትሆናላችሁ በማለት በክርስቶስ ክርስቲያን የተሰኙ ምእመናን ለመከራ ተላልፈው የሚሰጡበት ዘመን እንደሚመጣ ጠቅሷል። ይሄውም እንግዲህ የቤተ ክርስቲያንን ታሪክ እንደምናነበው ከኔሮ ቄሳር ከ57 ዓመተ ምህረት እስከ 68 ዓመተ ምህረት ጀምሮ ያለማቋረጥ እስከ ዲዮቅልጥያኖስ ከ284 እስከ 303 ዓመተ ምህረት ክርስቲያኖች ላይ ሰፊ መከራ ደርሶባቸዋል እና ይጥላ ሆኖ በሚመጣውም ሐሳዊ መሲህ ሊመጣ ሲቀርብ አሁንም ክርስቲያኖች በአሕዛብ ዘንድ የተጠሉ እንደሚሆኑና ብዙ መከራ እንደሚደርስባቸው አምስተኛ ምልክት ከተናገረ በኋላ ስድስተኛው ምልክት ብዙዎች ይሰናከላሉ፣ ተላልፈውም አንዱን አሳልፈው እንደሚሰጥ፣ ብዙዎችም ከሃይማኖት መስመር እንደሚወጡ፣ ከቀናቸው ሃይማኖት ወጥተው ወደ ክህደት እንደሚያዘነብሉና አንዱን አሳልፈው እንደሚሰጠው ስድስተኛ ምልክት ከተናገረ በኋላ ሰባተኛው ብዙ ሐሰተኞች ነቢያት እንደሚነሱ ብዙዎችንም እንደሚያስቱ ተናገረ። ይሄ ከባድ ምልክት ነው። ሐሰተኛው ኤልያስ፣ ሐሰተኛው ሄኖክ ነንባዮች ብለው ብዙ ነብይ ከሌነን እያሉ የመጡ በምትሃት ተአምራታቸው ዓለምን እንደሚያስቱ በእውነት ይህንን ነገር አስተማረ። ስምንተኛው ፍቅር እንደሚቀዘቅዝ የተናገረው ነው። ከአመጽ ብዛት የተነሳ፣ ከክፋቱ ብዛት የተነሳ፣ ከክህደቱ ብዛት የተነሳ ፍቅር እንደሚቀዘቅዝ ባለቤቱ ካስተማረ በኋላ ለመጨረሻው ምልክት የሚሆነውን ነገር ግን ተናገረ። ይሄውም የመንግስት ወንጌል በዓለም ሁሉ እንደሚሰበክ ተናገረ። መላው ዓለም በምስራቅም በምዕራብም በሰሜንም በደቡብም በአራቱ ማዕዘን ዓለም ያሉ ሁሉ የወንጌል ነገር እንደሚያውቁ ከተናገረ በኋላ ከዚህ በኋላ ነው እንግዲህ በትንቢተ ዳንኤል ምዕራፍ 9 ቁጥር 27 ላይ እንደተባለው የጥፋት ሰው የተባለው ሐሳዊ መሲህ በተቀደሰው ስፍራ ላይ ቆሞ የሚገኘው። ይሄ እንግዲህ የመጨረሻው የህልፈተ ዓለም ምልክት ነውና በሱም ጊዜ
ዓለም ሁሉ በመታት ተአምር እንደምትጥለቀለቅ ብዙ ሐሰተኞች አጅበውት እንደሚመጡ በተለይ እሳት ከሰማይ እስከ ማዝነብ ደርሰው ብዙ የሐሰት ምስክር ተአምራትን በማሳየት ብዙ ሰዎችን እንደሚያስክዱ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ይሄን ጊዜ ነው እንጂ ህልፈት ዓለም የሚሆነው አስቀድሞ ግን እንደማይሆን ሐዋርያት አባቶቻችን አስተምረዋል። በተለይ ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ከቁጥር 1 እስከ 2 ምን አለ? የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ብሏል። ይሄ ሁሉ መፈጸም አለበት። ይሄ ሁሉ ሳይፈጸም በፊት ዓለም ያልፋል አይባልም። እንደውም ምን አለ? ማንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና የአመጽ ሰው ወይም ሐሳዊ መሲህ እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ብሎ ይህ ሐሳዊ መሲህ በእግዚአብሔር ቤተ መቅደስ እስከመቀመጥ ደርሶ ሐሰትን እንደሚነዛ እኔ አምላክ ነኝ ብሎ እንደሚገለጥ ቅዱስ ጳውሎስ ተናገረ። በመቀጠል በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። ተመልከት፣ በጣም አስደናቂ ነው። ይህ ሐሳዊ መሲህ ከሚሰራው ከመታሃት ተአምር የተነሳ እሳትን ከሰማይ እስከ ማውረድ ደርሶ ፀሐይና ጨረቃን በመሃል እጁ እስከ መያዝ የደረሰ በመምሰል ሙት አነሳለሁ በማለት ከሰማይ ድንቅ ድንቆችን በማድረግ በእውነት ብዙ ዓለም እስኪከተለው ድንቅ ተአምርን ያደርጋል። በዚህ ምክንያት አለ ቅዱስ ጳውሎስ በእውነት እግዚአብሔርን ያልተቀበሉ ሰዎች ወደሱ በአመጽ ስራው ደስ ይላቸው ዘንድ የስህተትን አሰራር እግዚአብሔር ይልክባቸዋል ይላል። ይህ እንግዲህ በጣም አስደንጋጩና ከባድ መከራ ነው። ጌታችንም ምን ብሎ ጠቅሷል? በዚህ ሰዓት ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶም ማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነም ነበር ይላል። እና በእውነት እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ ያለ ወይም ከዚህ ያለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ አለ። እንግዲህ በበረሃ አለ ህብስት አበርክቶ ይመግባል ቢላችሁ በእልፍኝ በምኩራቡ ተቀምጦ ያስተምራል ቢላችሁ አትመኑ። የኔ ምጽአት በቃ ሁሉም እያየኝ በተለይ እስመ ከመብረቅ ይላል። መብረቅ እንዲህ ብልጭ ባለ ጊዜ ከጽንፍ እስከ ጽንፍ እንዲታይ ሁሉ እያየው እንግዲህ ዓለምን ለማሳለፍ መላእክትን አስከትሎ የሚመጣ መሆኑንና ከእንግዲህ በኋላ ለፍርድ ካልሆነ በስተቀር የማይመጣ መሆኑን ክርስቶስ ክብር ይግባውና ለደቀ መዛሙርቱ ነግሯቸዋል። ከዚህ በኋላ ነው እንግዲህ ሐሰተኛው ሰው የመገለጡን ነገር ዮሐንስ ተናገረ። በተለይ የመጨረሻው ዓለም ወይም የህልፈት ዓለም ነገር ተገልጾለት በጻፈው በራእይ በምዕራፍ 13 ቁጥር 18 ላይ ስለ አመሰው ወይም እኔ ክርስቶስ ነኝ ብሎ ዓለምን ስለሚያስተው ሰው ሲጽፍ አይምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ብሎ ጠቅሶታል። እንግዲህ አይምሮ ያለው ሰው ይቁጠረው አለው። የአውሬው ስም ብለዋል። በክፋቱ የተነሳ አውሬ ብሎታል። 666 ሲባል በሰው ልክ መጠን መሆኑን ያመለክታል። አዳም ትልልቅ አስራዎቹ 666 ናቸው። በሰው ልክ 3 ክንድ ከስንዝር ቁመት ያለው እንጂ ሌላ አውሬ አይደለም። ይህ ሐሳዊ መሲህ እኔ ክርስቶስ ነኝ ብሎ ዓለምን ለማሳት ወደፊት የሚመጣው ሐሳዊ መሲህ ቁጥሩ 666 ነው ማለት ቁመቱ 3 ክንድ ከስንዝር ወይም በሰው አምሳል ሰው ነው ማለት ነው እንጂ ሌላ ትርጉም ያለው አይደለም። ስለዚህ ነገር ዮሐንስ በራእዩ እንዲህ ብሎ ጻፈ። በራእይ 13 ቁጥር 1 ላይ ታላቅ አውሬ ከባህር ሲወጣ አየው።
ቀንዶች 7 ራሶች ነበሩት በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል ተመልከት ይሄ በጣም አስደናቂ ነገር ነው እና የስሙ ቁጥር አባቶቻችን መተርጉማን እንደተናገሩት የሐሳዊ መሲህ ስም መርምያዋኦስ የሚል ስም አለው መርምያዋኦስ እንግዲህ እንደ ዕብራይስጡ አተናተን ወይም የመጽሐፍ ቅዱስ ሊቃውንት እንደሚተነተኑት የዕብራይስጥ ቁጥር የዕብራይስጥ ፊደል ቁጥራትን የሚወክል ምስጢራዊ ፍቺ አለው ስለዚህ መ የሚለው ፊደል ሜም የሚለውን ይወክላል ያው ሲሰላ 40 ቁጥር ነው ር የሚለው ሬስ የሚለውን ይወክላል የሚለውን ፊደል የዕብራይስጡን ቁጥር 200 ነው ም የሚለው አሁንም ሜም የሚለውን ፊደል ይወክላል ቁጥሩ 40 ነው ያ ዮድ የሚለውን ይወክላል ቁጥሩ 10 ነው ስንቆጥረው ዋ የሚለው ዋው የሚለውን የዕብራይስጥን ፊደል ይወክላል ቁጥሩ 6 ነው ኦ ኤን ይወክላል ቁጥሩ 7 ነው ስሳን የሚለውን ይወክላል 300 ነው እነዚህን ስንደምራቸው 666 ነውና ይህ የአውሬው መርምያዋኦስ የሚል ስምን ይዞ እንደሚመጣ ቀደምት ሊቃውንተ ቤተክርስቲያን ሰፋ አድርገው በትርጓሜ ቀለምሲስ ላይ ጽፈውት እናነባለንና ዮሐንስ በተለይ በራእዩ በምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየው 10 ቀንዶችና 7 ራሶች ነበሩት በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል ተመልከቱ ስለ ሐሳዊ መሲህ ሲናገር ይህ በጣም ምስጢር ነው ከባህር ሲወጣ አየሁ ማለቱ ባህር ያላት ዓለም ናት ባህር ላይ ሁከት አለ ባህር ውስጥ እንስሳት አራዊት አያዋፍ ይንቀሳቀሳሉ ዘመደ እንስሳት ዘመደ አራዊት ዘመደ ወፎች አሉ ባህር አይጸናም ሁሉ ጊዜ እንደታወከ እንደሆነ ሁሉ ከባህር ሁከት እንዳለ ሁሉ ሐሳዊ መሲህም ወደዚህ ዓለም ሲመጣ ማለት ተወልዶ በዚህ ዓለም ላይ ሲንቀሳቀስ መንግስቱ የረጋ እንዳልሆነ ነው ለጊዜው መንግስቱ በጦርነት የታጀበ መሆኑን ለማመልከት ከባህር ሲወጣ አየዋልና ባህር ብሎ የገለጣት እቺ ዓለም ናት እንጂ በቁሙ ባህር አይደለም በቁሙ ባህር አይደለምና መጀመሪያ የተረጋጋ የተተላደለ እንዳልሆነ ስልጣኑን ጠቀሰ አውሬ ነው ያለው ስለ ክፉ ስራው አውሬ ብሎታል ሚሰራው ስራ አስከፊ ነው በተለይ ክርስቲያኖችን ያስጠፋል በሁለተኛ ደረጃ ደግሞ እኔ እግዚአብሔር ነኝ ብሎ ይመጣል እግዚአብሔር ወልድ ነኝ ብሎ ይመጣል እኔ ከድንግል የተወለድኩ ነኝ ብሎ እንደገና በሐሰት ይናገራልና ከክፉ ስራው የተነሳ አውሬ ብሎታል ስለዚህ አንድ አውሬ ከባህር ሲወጣ አየው 10 ቀንዶችና 7 ራሶች ነበሩት ይላል ዮሐንስ በራእዩ ቀንዶች ያላቸው ነገስታት ናቸው ባለስልጣናት ናቸው ዓለምን የሚቆጣጠሩ በዛ ዘመን የሚኖሩ የሀገር መሪዎች ናቸው እንግዲህ ቀንድ አገልግሎቱን ስንመለከት ጠላትን መውጊያ ነው እና የሚበቅለውም ደግሞ ቀንድ ከጊዜ በኋላ ነው እንጂ ለምሳሌ እንስሳት ብንመለከታቸው ቀንድን የሚያበቅሉት ጆሮአቸው ከበቀለ በኋላ ነው ሐሳዊ መሲህም ስልጣኑን ኢየሩሳሌም ላይ ካደላደለ በኋላ ከስሩ ነገስታትን ይሾማቸዋል እና 10 ቀንዶች ይላቸዋል ዓለምን የሚቆጣጠሩ 10 ነገስታት አሉ ማለት ነው እሱ ንጉሰ ነገስት ሆኖ ከስሩ የሚሾማቸው የዓለም መሪዎች ናቸውና ቀንድ እንደሚዋጋ ሁሉ እነዚህም እሱ የሾማቸው ነገስታት እየተዋጉ ክርስቲያኖችን የሚያጠፉ መሆናቸውን ዮሐንስ ተናገረ ካለ በኋላ 7 ራሶች ነበሩት ይላል 7 ራሶች የተባሉት 7ቱን አይጉር እንደሚቆጣጠር ነው 7 አይጉራስ 7 ናቸው 7 ራሶች ነበሩት ይላል በተለይ ጥንት በመጽሐፍ ቅዱስ ላይ ስራ የሚሰራባቸው ሀገሮች አሉ በዛ ዘመንም እንደገና ገናንነታቸው ተመልሶ ሐሳዊ መሲህ ስልጣኑን ያስፋፋባቸዋል 7 ራሶች የተባሉት አንደኛ ፋርስ ናት ሁለተኛ ባቢሎን ናት ሶስተኛ ግሪክ ናት አራተኛ ሜዶን ናት አምስተኛ ግብጽ ናት ስድስተኛ ሮም ናት ሰባተኛ እስራኤል ኢየሩሳሌም ናት ተመልከት እና እነዚህ በሐሳዊ መሲህ ስልጣኑን ያስፋፋ በተለይ የሚያስቱ የምትሃት ተአምራት የሚደረግባቸው ሀገሮች ናቸውና 7 ራሶች ብሎ ዮሐንስ በራእዩ ላይ ገልጦታል 7 ራሶች ነበሩት ይላልና እነዚህ እንግዲህ ሐሳዊ መሲህ የምትሃት ተአምሩን የሚቀበሉ የመጀመሪያ ሀገራት ናቸው ይህ ብቻ አይደለም አሁን እንደጠቀሰው 7 ራሶች ነበሩ ሲባል 7 የኃጢአት ራሶች ይሰራሉ 7 አርስተ ኃጣው በሐሳዊ መሲህ በጥፋት ሰው እኔ መሲህ ነኝ ብሎ በሚመጣው በሐሰተኛው ሰው
ሰባት ታላላቅ የኃጢአት ቁንጮች በዘመኑ ስለሚፈጸሙ ዮሐንስ በራእዩ ምን አለ? ሰባት ራሶች ነበሩ በቀንዶቹም ላይ 10 ዘውዶች ይላል። ሰባት ራሶች ያላቸው ሰባት ኃጢያቶች በዛ ዘመን ይሰራሉ። አንደኛው ኃጢያት አዳም ነው። የአዳም ኃጢያት ይሰራል። የአዳም ኃጢያት ምንድነው? አዳም ኃጢያቱ ምንድነው? እግዚአብሔር መሆንን ተመኘ። በቃ አለቀ። እግዚአብሔር መሆንን ተመኝቶ ከእባብ ድምጽ ሰምቶ ከገነት ተባረዋል። ይህ አዳም ኃጢያት በወልደ እግዚአብሔር በክርስቶስ መስቀል ተሻረ። ነገር ግን ዳግመኛ የአዳም ኃጢያት ወይም አምላክነትን መሻት በሐሳዊ መሲህ ዘመን ይስፋፋል። በቃ እሱም ይበረታል። እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ላይ እንደጠቀሰው ኃጢያት አዳም ይሰራል። አምላክ ነኝ ብሎ ይነሳል። ያን ጊዜ አምላክ የመሆን ጉጉት በብዙዎች ላይ ያድራል። ይሄኛው ነው አንደኛው ራስ የተባለው። ሁለተኛው ቅጥለተ አቤል፣ የአቤል መገደል ማለት ነው። እንግዲህ የአቤል መገደል በዘፍጥረት 4 ላይ እንደምናነበው ቃኤል የገዛ ወንድሙን በቅናት ተነሳስቶ እንደገደለው ሁሉ በሱ ዘመንም ወንድሙን እህቱን የሚገልበት ዘመን ነው። ስለዚህ አንዱ ኃጢያት የሚሰራው ኃጢያት እንግዲህ ቅጥለተ አቤል አንዱን የማጥፋት አንዱ ለአንዱ ጉድጓድ የመቆፈር የሚደረግበትን ኃጢያት ዲያብሎስ የሚያስፋፋበት ዘመን ነው። ሶስተኛው ጥቅመ ሰናዖር ነው። ይሄውም በዘፍጥረት 11 ላይ ተጠቅሷል። ከአውሬው ራሶች አንዱ ጥቅመ ሰናዖር እንደምናነበው የሰናዖር ሰዎች እግዚአብሔርን እናገኛለን ብለው 5432 ክንድ ከሁለት ስንዝር ታላቅ ሕንጻ ገንብተው እግዚአብሔርን እናገኛለን ብለው ጦር እስከ መወርወር ወደ ሰማይ ደርሰዋል። የአየር አጋንንትም በመታት ጦራቸው ላይ ደም እየቀቡ እንዲልኩላቸው ሲሆን እግዚአብሔርም ኑ እንውረድ አንዱ ያንዱን ቋንቋ እንዳይሰማው ኑ እንውረድ ወንከው ነገሮም ለከለዳውያን የከለዳውያንን ቋንቋ እንደባልቀው ብሎ በታትኗቸዋል። በተመሳሳይ መልኩ በዛ ዘመንም የኃጢያት ይሰራል ማለት ነው። ይሄውም ሰዎች ቴክኖሎጂው እጅግ መጥቆ በታላላቅ ኮምፒውተራይዝድ ሆኖ እየመጠቁ እግዚአብሔርን እናገኛለን ብለው ሰዎች ወደ ሰማይ የሚተኮሱ ይሆናሉ ማለት ነው። እግዚአብሔርን ፍለጋ እንግዲህ ወደ ህዋው የሚደረገው ጉዞ እጅግ ይስፋፋል ማለት ነው። እንግዲህ ጥቅመ ሰናዖር ማለት ያ ነው። ተመልከቱ። እግዚአብሔርን እናገኛለን ብለው ይሞክራሉ ልክ እንደ ሰናዖር ዘመን። እርሱ ግን ዳዊት እንዳለው ይሳለቅባቸዋል። ያን ጊዜ ነው እንግዲህ የጥፋት ሰው የታል እግዚአብሔር የሚባለው? እግዚአብሔር እኔ ነኝ ብሎ እሳት ከሰማይ ያዘነበ ፀሐይን ጨረቃን በመታሃት በመሃል እጁ የያዘ በመምሰል በተለይ ደግሞ ሐውልትን ጭምር ያናገረ በተለይ ራእይ 13 ላይ እንደተጠቀሰው አውሬው ድንጋዩን ጭምር እስከማናገር ይደርሳል። ይሄ እንግዲህ የተሰጠው ስልጣን ነው። ለ3 ዓመት ከ6 ወር የተሰጠው ስልጣን ነውና ያን ጊዜ ሰዎች እግዚአብሔርን እናጠፋለን ብለው እንደ ሰናዖር ሰዎች ስራ ይጀምራሉ። ያን ጊዜ ምንም ነገር ሲያጡ ሐሳዊ መሲህን ይከተላሉ። ይሄ እንግዲህ ሶስተኛው የአውሬው ራስ ነው። አራተኛው ኃጢያተ ሰዶም ነው። የአውሬው ስልጣን ማስፋፊያ በዛ ዘመን እንግዲህ የሰዶምን ነገር ዘፍጥረት 19 ላይ እንደምትናነበው ወንድ ከወንድ እስከ መጋባት ደርሰው ሴት ለሴት እንገናኝ እስከ ማለት ደርሰዋል። እንግዲህ እግዚአብሔርም ሎጥን አውጥቶ በገለባብጦ በእሳት አጥፍቷቸዋል እነዛን ሰዎች። ሐሳዊ መሲህም ይህን መንፈስ ያስፋፋል። ዲያብሎስ እየተራዳው በዓለም ላይ የሰዶም ስራ እንዲስፋፋ የሚያደርግበት ዘመን ነው። አንደኛው የዲያብሎስ ስራ ነው እና ያው እንግዲህ እስካሁን ድረስ በዓለም ይህ ነገር በእውነት ነውሩ ነው ቆይቶ አሁን እንግዲህ ህጋዊ እስከመሆን ደርሶ 10 የዓለም ሀገራት ተቀብለውታል እንግዲህ ለመጀመሪያ ጊዜ። ከዚህ በኋላ እንግዲህ በሐሳዊ መሲህ አሁን ብዙዎች በዚህ ለምን ይላሉ? በዛ ዘመን ግን በይፋ የሚሰራበት ዘመን ነው። እንግዲህ ይሄ እንግዲህ አንዱ የዲያብሎስ መንፈስ እንግዲህ የሐሳዊ መሲህ አሰራር ኃጢያተ ሰዶም ነው። ዓለም በሰዶም ስራ የምትጥለቀለቅበትና በተለይ የሀገር መሪዎችን ቀንድ ያላቸውን እነሱን መከታ በማድረግ በእነሱ ልብ በማደር ግብረ ሰዶምን የሚያስፋፋበት ዘመን ነው። እንግዲህ ሐሳዊ መሲህ ነው። አምስተኛው የአውሬው ራስ የተባለው ኃጢያተ እስራኤል ነው። በመጽሐፍ ቅዱስ ታሪክ እንደምናነበው የእስራኤል ኃጢያት ምንድነው? አምልኮተ እግዚአብሔርን በመተው ጣዖት ማምለክ ነው። ለብዙ ጣዖታት ለባቢሎን ጣዖታት ይሰግዱ ይንበረከኩ እንደነበረ እግዚአብሔር የሚቀጣቸው እንደነበረ ተጽፏል። በተመሳሳይ መልኩ በዛ ዘመንም ሰዎች ከአምልኮተ እግዚአብሔር ወጥተው ለአውሬው ምስል ይሰግዳሉ። ይሁን በራእይ 13 ቁጥር 15 ላይ የአውሬው መንፈስ የአውሬው
መንፈስ ላደረበት ለዛ ለምስሉ ጋኔኑ ላደረበት ለዛ ጣዖት ቁጥሩም 666 ለሆነው ምስል ሰዎች ይሰግዳሉ ይላል ዮሐንስ በራእዩ ተናግሮታል ዓለም ሁሉ እየተደነቀ ተከተለው ይላል ስለዚህ ኃጢአተ እስራኤል የተባለው ሐሳዊ መሲህን የሐሳዊ መሲህን ጣዖት ማምለክ በዛ ዘመን ይፈጸማል ስድስተኛው የአውሬው ራስ ብሎ የገለጠው ቅትለተ ዘካርያስ ነው በማቴዎስ 23 ላይ እንደምናነበው ካህኑ ዘካርያስ በግፍ ተገሏል በቤተ መቅደስ መሃል ደሙ ፈሷል በተመሳሳይ መልኩ በዛ ዘመንም የእግዚአብሔር ካህናት መከራ ይደርስባቸዋል ደማቸው እንደ ጎርፍ ይወርዳል እንግዲህ ያ የቅትለተ ዘካርያስ እንደተፈጸመ ሁሉ በዛ ዘመን ደግሞ የንጹሃን ካህናት መታረድ የንጹሃን ካህናት መሰየፍ ደማቸውም እንደ ጎርፍ መውረድ ይሆናል በዛ ዘመን ነው እንግዲህ የሐሳዊ መሲህ ተቃዋሚዎች ሆነው እነ ኤልያስ የሚመጡት ከዛ በኋላ ነው ሰባተኛው ሞተ ወልደ እግዚአብሔር ነው ክብር ይግባውና ጌታችን ያለበደሉ ሕማማተ መስቀልን ተቀብሎ እንደተሰቀለ በመስቀል ላይ እንደሞተ ቅድስት ነፍሱን እንደለየ ዛሬም በክርስቶስ ክርስቲያን የተባሉ ክርስቲያኖች በአጠቃላይ ያለ አግባብ ይታሰራሉ ያለ አግባብ ይገደላሉ በሰይፍ የሚሞት ይሞታል ብሎ ዮሐንስ በራእዩ ጠቅሶታልና ዮሐንስ በራእዩ ምን አለ 10 ዘውዶች ነበሩ በራሶቹም ላይ የስድብ ስም ነበር ይላል ዋናው ነገሩ የስድብ ስም ላይ ተጽፎበታል ይሄ አውሬ ይህ ሐሳዊ መሲህ ስራውን የሚያስፋፋው በስድብ ነው መጀመሪያ በተለይ ምን ይላል ታላቅንም ነገር ስድብን የሚናገርበት አፍ ተሰጠው በ42 ወርም 3 አመት ከ6 ወር ነው እንግዲህ ንግስናው እንዲሰራ ስልጣን ተሰጠው እግዚአብሔርን ለመሳደብ ይላል መጀመሪያ የሚሳደበው እግዚአብሔርን ነው እኔ እግዚአብሔር ነኝ ብሎ ይነሳል እግዚአብሔርን ይሳደባል እግዚአብሔርን ለመሳደብ ስሙንና ማደሪያውን ይላል ማደሪያው ወላዲተ አምላክ ቅድስት ድንግል ማርያም ናት ዛቲት ይመራፊ ለዓለም ዘያሐድር ስማህረክዋ መርጫት አለሁና አድሬባት ኖራለሁ ብሎ የተናገረላት 9 ወር ከ5 ቀን በማህፀኗ ያደረባት ማደሪያው ቅድስት ድንግል ማርያምን ለመሳደብ በመቀጠል ዮሐንስ ምን ይላል በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል በሰማይ የሚያድሩ ማናቸው ቅዱሳን መላእክት ናቸው እነ ቅዱስ ሚካኤልን እነ ቅዱስ ገብርኤል እግዚአብሔር ያከበራቸው ያገነናቸው ቅዱሳን መላእክትን ሊሳደብ አፉን ከፈተ ይላል ይሄ ከባድ ነው በመቀጠል ምን ይላል ቅዱሳንንም ይዋጋ ዘንድ ይላል በቃ ያን ጊዜ ጸረ ቅዱሳን ይሆናል ዓለሙ ማለት ነው የእግዚአብሔርን ቅዱሳን ሰማይታቱን ቅዱሳንን ሁሉ ይዋጋ ዘንድ ይላልና ሐሳዊ መሲህ እግዚአብሔርን ይሳደባል ማደሪያው ድንግል ማርያምን ይሳደባል በሰማይ የሚኖሩ ቅዱሳን መላእክትን ይሳደባል የእግዚአብሔርን ቅዱሳንን ይዋጋል ቅዱስ ነገር እንዳይሰማ ያደርጋል ምድር ላይና 42 ወር ስልጣን ተሰጠው ይላል የሚገርመው ዮሐንስ ቀጠለ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል ለዘንዶም ሰገዱለት ለዲያብሎስ ላደረበት ለሐሳዊ መሲህ ማለት ነውና ማን ይችላል ይያለ ዓለም ሁሉ ይከተለዋል ይሄ በጣም ከባድ ነው በተለይ ዮሐንስ ቁጥር 14 ላይ ምን ብሎ ጠቀሰ በአውሬው ፊት ይላል በሰው ፊት እስኪያወርድ ድረስ እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶችን ያደርጋል በአውሬው ፊት ያደርዝን ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል የሰይፍም ቁስል ለነበረው በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያሰግድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው አለ ሐውልቱ ጭምር ለሐሳዊ መሲህ እንዲናገር አጋንንት በውስጡ አድረው ያናገሩታል በመቀጠል በጣም የሚገርም ነገር ተናገረ ታናናሾችና ታላላቆች ባለጠጋዎችና ድሆች ጌታዎችና ሎሌዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል በዛ ዘመን ትልቁ አማራጭ እግዚአብሔርን መካድ ብቻ ሊሆን ነው ማለት ነው እና የአውሬው ስም ያልተጻፈበት ያልተነቀሰ የአውሬው ምልክት ያልያዘ ገበያ መገበየት አይቻልም ከዓለም ሲስተም ወጣ ማለት ነው
ስለዚህ በዛ ዘመን ሰዎች በህይወተ ሥጋ እንኑር ካሉ የመጨረሻው አማራጫቸው እግዚአብሔርን ክዶ ሐሳዊ መሲህ መከተል ይሆናልና እንግዲህ ምልክቶቹም በዓለም ያያየን ነው ያስፋፋ ነው የተለያዩ ታዋቂ ሰዎች ጭምር የአውሬው ምስል በሚያቀርቡት ዘፈን በሙዚቃቸው በሚሰሩት የፊልም ትዕይንት ጭምር ያሳዩ ይመጣሉ አሁን ያሳዩት ነው ነገር ግን በዛ ዘመን በይፋ ሁሉም ሰው ይህን የአውሬውን ምስል የሚቀበልበት ዘመን ነውና ያ ከባድ ነው እዚህ በኋላ እንግዲህ ይህንን አድርጎ ዓለምን ካሳተ በኋላ ከዛ በኋላ እነ ኤልያስና እነ ሄኖክ ተገልጠው ሐሳዊ መሲህ ሐሰተኛ እንደሆነ በእውነት ካስተማሩ በኋላ በሰማይትነት እንደሚሰየፉ ተናገረ ከነሱ በፊት ግን ኤልያስ ነኝ ሄኖክ ነኝ የሚሉ የሐሳዊ መሲህ ጭፍራዎች ግን ዓለምን እንደሚያጠለቀልቋት ዮሐንስ በራእዩ ተናገረ ከዚያች ወራትም በኋላ ለክርስቶስ ሲያስተምር ፀሐይ ይጨልማል ጨረቃም ብርሃኗን አሰጥም ከዋክብትም ይወድቃሉ የሰማያትም ኃይላት ይናወጣሉ የሰው ልጅ ምልክት በሰማይ ይታያል ብሎ በዛ ሁሉ መከራ አጠቃላይ በዓለም የሚኖሩ ሰዎች ሁሉ በስጋዊ በደማው የሚንቀሳቀሱ ሁሉ ካለፉ በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማሳለፍ በታላቅ ግርማ አሰረቅነዋቱ አሰረርግዘቱ እየታየ እልፍ አእላፋት መላእክትን አስከትሎ ሰማይ በመብረቅ እየታረሰ በታላቅ ግርማ ይመጣል መላእክት መለከትን ይነፋሉ ሙታን ይነሳሉ ጻድቃንን በቀኙ ኃጥአንን በግራው አቁሞ ለኃጥአን ወቀሳን ለጻድቃን ክብርን አድሎ ጻድቃን መንግስተ ሰማያት ይገባሉ ሐሳዊ መሲህን የተከተሉት ከሃዲያን አውሬው ዲያብሎስንም አጠቃላይ እግዚአብሔርን ሕግ የዘነጉት እስከ በማይባል ፍጻሜ ለዘላለም በገሃነመ እሳት ይጣላሉና ይህ ደብረ ዘይት በዓል ታላቅ በዓል ነው ከሞት መነሳትን የምናስብበት በአውሬው መንፈስም እንዳንመራ የምልክቶቹን ሁሉ በጥንቃቄ በልባችን አሳድረን በእውነት የወንጌልን ቃል ተገብረን አንዲት ጥምቀት አንድ እግዚአብሔር አንዲት ሃይማኖት ብሎ ቅዱስ ጳውሎስ እንደተጠቀሰ አንዲቷን የቀናችሁን ሃይማኖት ብቻ ይዘን እስከ ሞት ድረስ ጸንተን የምንጓዝበትን ጉዞ የምንረዳበት ታላቅ በዓላችን ነው